ጤና ይስጥልኝ የዶክ ሚዲያ ተከታታዮች እንደምን አላችሁልኝ? ፍቅረ ማርያም ነኝ። ዶክ ሚዲያ እንደምታዩት ለሁላችሁም አስፈላጊ የሆኑ የጤና መረጃዎችን የሚያቀርብላችሁ ተወዳጅ ዩቲዩብ ቻናል ነው። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ብትሆኑ በጣም ተጠቃሚ ትሆናላችሁ። ወደ ዛሬው ዝግጅቴ ልለፍ። ከዚህ በፊት እናቶች በኦፕራሲዮን ወልደው በተለያየ ምክንያት በኦፕራሲዮን የወለዱ እናቶችና አሁን ግን የሚቀጥለውን እርግዝናቸውን በምጥ ለመውለድ ፍላጎት ያላቸው እናቶች ምን ማድረግ አለባቸው? እንደሚታወቀው ከዚህ በፊት አንድ እናት ኦፕራሲዮን ስለሆነች ብቻ በኦፕራሲዮን ስለወለደች ብቻ አሁን ኦፕራሲዮን አትሆንም። ይሄ ግልጽ ነው። ነገር ግን ነገሮች ይደራረቡና ከዚህ በፊት ኦፕራሲዮን በመሆኗ ምክንያት አሁንም ለኦፕራሲዮን የምትሆንባቸው ምክንያቶች አንዳንድ አጋጣሚ ከሌሎች ነገሮች ጋር ሲገጣጠሙ አሁንም ኦፕራሲዮን እንድትሆን የሚያደርጓት ነገሮች አሉ። እነዚያ ነገሮች ምንድን ናቸው? ግማሾቹ ተፈጥሯዊ በሆነ ሳይታሰብ የሚመጡ ነገሮች አሉ። ግማሾቹ ደግሞ ራሷ ማስተካከል ያሉባት ነገሮች አሉ። ስለዚህ በትክክል ይሄንን ቪዲዮ ያየ ሰው ወደ ሕክምና ቦታ ሄዶ ለሚሰጡት የሕክምና ውሳኔዎች ለመቀበልም ላለመቀበልም ሪዝኔብል ይሆናል። እምቢ ስትሉም በምክንያት እሺ ስትሉም በምክንያት ማለት ነው። ኦፕራሲዮን ይሰራልሻል ሲባል ለምን ብላችሁ ጥያቄ እንድትጠይቁ የሚሰጣችሁንም ማስረጃ በትክክል እርግጠኛ ሆናችሁ እንድትቀበሉ ያደርጋችኋል። እምቢ ለማለትም ደግሞ ይሄ ብላችሁ ትክክለኛው መልስ እንድትሰጡ ያደርጋችኋል። አማራጭ የህክምና ሜቶዶችንም እንድትመርጡ ያስችላችኋል ማለት ነው። ለሁሉም ጠቃሚ ቪዲዮ ነው፣ ተከታተሉኝ። እንደዚሁም በዚህ ቪዲዮ ላይ ስለ ምጥ ማስጀመሪያና ስለ ምጥ ማፋጠኛ የመድኃኒት አይነት ነግራችኋለሁ። የምጥ ማስጀመሪያ ሲባል ምን ማለት ነው? የምጥ ማፋጠኛ ሲባል ደግሞ ምን ማለት ነው ስለሚለው ጉዳይ አብራራላችኋለሁ። ቪዲዮውን እስከነመጨረሻው ድረስ ተከታተሉ። እዚህ ጋር የማሳያችሁ ምንድነው ከሲኤስ በኋላ በምጥ ለመሞከር ወይም ደግሞ ቪቫክ የምንለው ቫጂናል በርዝ አፍተር ሲዘሪያን ሴክሽን ማለት ነው። እዚህ ጋር ምን መሟላት አለባቸው የሚለውን እናያለን። አንደኛ ከዚህ በፊት የተሰራው ኦፕራሲዮን ከሁለት ዓመትና ከሁለት ዓመት በላይ መሆን አለበት። 2 ዓመት ወይም ደግሞ ከ2 ዓመት በላይ መሆን አለበት። ሞር ዛን 2 ይርስ መሆን አለበት ያለው ዱሬሽን ማለት ነው። በነገራችን ላይ ምን የሚባል ነገር አለ? በርዝ ቱ በርዝ ኤንድ በርዝ ቱ ፕሬግናንሲ የሚባል ነገር አለ። ምን ማለት ነው? ከወሊድ እስከ ወሊድ ያለ የጊዜ ርዝመትና ከወሊድ እስከ እርግዝና ያለው ማለት ነው። ብዙ ጊዜ ልጆችን አራርቆ ለመውለድ ጡት እንዲጠቡና በቂ የሆነ ጊዜ እንዲኖራቸው አንድ እናት ከወለደችበት እስከምታረግዝበት ያለው የጊዜ ርዝመት 2 ዓመት መሆን አለበት። በርዝ ቱ ፕሬግናንሲ የሚባለው በርዝ ቱ በርዝ የሚባለው ደግሞ ከወለደችበት እስከምትወልድበት ያለው ቢያንስ 3 ዓመት መሆን አለበት ተብሎ ይታሰባል። ትክክለኛ አራርቆ የመውለድ ሜተዱ በዚህ መልኩ ነው። ከዚህ በታች ያለው አንደኛ አራርቆ ካለመውለድም ስርም የሚመደብ ነገር ነው። ኦፕራሲዮን ከሆነ ደግሞ ከ2 ዓመት በታች ከሆነ እርግዝናዋ አሁንም ተመልሶ ያለምንም ጥያቄ በኦፕራሲዮን እንድትወልድ ያደርጋታል ማለት ነው። ስለዚህ አሁን በዚህ ሰዓት ኦፕራሲዮን ሆናችሁ በኦፕራሲዮን ወልዳችሁ የሚቀጥለውን እርግዝና ግን በምጥ ለመሞከር የፈለጋችሁ እናቶች እርግዝናችሁ ምን ማድረግ አለባችሁ? 2 ዓመትና ከ2 ዓመት በላይ ርቀት እንዲኖረው ማድረግ መቻል አለባችሁ ማለት ነው። እርግጠኛ ሆናችሁ በምጥ ለመሞከር አንደኛው ይሄ ሲሆን፣ ሁለተኛው አንድ ብቻ መሆን አለበት። አንድ ብቻ ከዚህ በፊት የተሰራላችሁ ኦፕራሲዮን 2 ጊዜ ወይም 3 ጊዜ ሳይሆን አንድ ጊዜ ብቻ መሆን አለበት። እርግዝናችሁ 3/4ኛ ሊሆን ይችላል፣ ግን የተሰራላችሁ ኦፕራሲዮን አንድ ብቻ መሆን አለበት። ከአንድ በላይ ከሆነ አሁን በምጥ እንድትሞክሩ ብዙ ጊዜ አይፈቀድም። ምክንያቱም ሌሎች ሪስኮች የማህፀን መቀደድ ምናምን መሸንቆር የሚባሉ ነገሮች ስላሉ ዩተራይን ራፕቸር የምንለው ነገር ስላለ ሐኪሞችም ይሄን ደፍረው እንደዚሁ በምጥ ወይም ደግሞ በተፈጥሯዊ መንገድ እንድትሞክሩ እድል ላይሰጧችሁ ይችላሉ። ትክክልም አይደለም በሳይንስ። ስለዚህ አንድ ኦፕራሲዮን ብቻ ከሆነ መሞከር ይቻላል ማለት ነው። በዚህ ላይ ግንዛቤ እንዲኖራችሁ ስለፈለግኩ ነው። ይሄን ሶስተኛው ምክንያት የምጥ ማስጀመሪያ ወይም የምጥ ማፋጠኛ መድኃኒቶችን መስጠት አስፈላጊ የሚሆንባቸው ሁኔታዎች ካልተፈጠሩ፣ እነዚህ ሁኔታዎች ካልተፈጠሩ በምጥ መውለድ ትችላለች ማለት ነው። እነዚህ ነገሮች ምንድን ናቸው? ወይም ደግሞ በእንግሊዝኛው ምን እንለዋለን እዚህ ጋር if there is no indication of induction or augmentation of labor
የምጥ ማፋጠኛና የምጥ ማስጀመሪያ የሚለው መጀመሪያ ልንገራችሁ። የምጥ ማስጀመሪያ ማለት ኖርማሊ አንድ እናት ምንም አይነት ምጥ ሳይኖራት ወይም ደግሞ ሳይጀምራት ወሯ ገብቶ ወይም ደግሞ ወሯ ሊገባ ተቃርቦ በተለያዩ ምክንያቶች እርግዝናው ከዚህ በላይ መቀጠል የለበትም ለእናትየዋ ወይም ለልጁ ወይም ደግሞ ለእናትየዋም ለልጁም አደጋ አለው ተብሎ ከታሰበና በሐኪሙ ከተወሰነ ምጥ በዚህ ሰዓት ተጀምሮ እርግዝናው እንዲቋረጥ ወይም እንድትወልድ ለማድረግ ሲፈለግ የሚሰጥ መድኃኒት ነው የምጥ ማስጀመሪያ የምንለው ማለት ነው። ወይም ደግሞ ኢንዳክሽን እንለዋለን። የምጥ ማፋጠኛ የምንለው ግን ኖርማሊ በተፈጥሮ ምጥ ጀምሯቸው እናቶች ምጣቸው ግን በቂ ሳይሆን ሲቀርና ምጡ ለረጅም ጊዜ ሲቆይባቸው የምጥ ማፋጠኛ መድኃኒት ይሰጣል። ምጥ በቂ ነው በቂ አይደለም የምንለው በ10 ደቂቃ ውስጥ ቢያንስ 3 እና ከዚያ በላይ የዩተራይን ኮንትራክሽን መኖር አለበት። ዩተራይን ኮንትራክሽን የምንለው ምንድነው? የማህፀን መኮማተር ሪላክስ ኮንትራክት ኤንድ ሪላክስ የምንለው እየተኮማተረ ነው ልጁን ወደ ውጪ ገፍቶ ለማውጣት የሚጠቅማት ማለት ነው። ይሄ ነገር ግን በቂ ሳይሆን ሲቀርና በአጭር ጊዜ ውስጥ መውለድ ወይም ደግሞ መውለድ ባለባት ሰዓት ውስጥ ሳትወልድ ስትቀር ምጥ ማፋጠኛ የምጥ ማፋጠኛ መድኃኒት ወይም መርፌ የምንለው በተለምዶ ተሰጥቷት ቶሎ እንድትወልድ የምናደርግበት ሂደት ነው። ይሄን ምን እንለዋለን? በህክምናው አጠራር አውግመንቴሽን እንለዋለን። የምጥ ማስጀመሪያ የምንለው ግን ኢንዳክሽን ኦፍ ሌበር ነው። ብዙውን ጊዜ የምጥ ማስጀመሪያ ወይም ደግሞ ኢንዳክሽን ኦፍ ሌበር የሚሰጠው ለማን ነው? ምን ሆኖ ሲገኝ ነው የሚለውን እንይ። የእንሽርቷ ከቀነሰና ከዚህ በኋላ የእንሽርቷ ቀንሶ ባለበት ሁኔታ ከዚህ በኋላ እርግዝናው መቀጠል የለበትም ተብሎ ከታመነ ምጥ በራሱ እስከሚጀምር ድረስ መጠበቅ ስለማይቻል የምጥ ማስጀመሪያ መድኃኒት ይሰጣቸዋል ማለት ነው። አንደኛው ይሄ ነው። ሌላው ደግሞ ፖስተን ፕሬግናንሲ የምንለው ወይም ደግሞ ወራቸው ሲያልፍ፣ ሌላው ደግሞ ሃይፐርቴንሲቭ ዲስኦርደር ኦፍ ፕሬግናንሲ የምንለው ይሄ በእርግዝና ጊዜ የሚመጣ የደም ብዛት ኢክላምሺያ ፕሪክላምሺያ የምንለው አይነት የደም ብዛት ብቻ ሳይሆን ከደም ብዛቱ ጋር ተያይዞ የሚመጡ እናቶችን እስከመጣል ራሳቸውን እስከ መሳት ድረስ የሚያደርስ በሽታ ነውና እንደዚህ አይነት ነገሮች ሲያጋጥሙ ለልጁም ለእናትየዋም አደጋ ስለሆነ እንዲቋረጥ ይደረጋል ማለት ነው። ምናልባት እሷ እድለኛ ሆና ወሯ ገብቶ ከሆነ በምጥ ማስጀመሪያ መድኃኒቱ ተጀምሮላት ደህና ልጅ ልትወልድ ትችላለች። ይህ ችግር ካለ ግን ምናልባት ኢክላምሺያ የምንለው ደረጃ ላይ ከደረሰች ግን እናትየዋ ወሯ እንኳን ባይደርስ የምጥ ማስጀመሪያ ተሰጥቷት እንድትወልድና እርግዝናው እንዲቋረጥ የሚደረግበት ሁኔታ አለ ማለት ነው። በተለይ ግን አሁን እኛ ያወራን ያለ ነው ስለ ኖርማል ወይም ደግሞ ስለደረሰ እርግዝና ስለሆነ እርግዝናዋ ደርሶ ምጥ ሳይጀምራት ቀርቶ ከዚህ በፊት ኦፕራሲዮን ሆና እንደዚህ አይነት የደም ግፊት ወይም ደግሞ ኢክላምሺያ ወይ ፕሪክላምሺያ ካጋጠማት ምጡ በዚህ ሰዓት መጀመር አለበት ተብሎ ስለሚወሰን ነገር ግን እሷ ከዚህ በፊት ኦፕራሲዮን ስለሆነች እና የምጥ ማስጀመሪያ ስለማይሰጣት ቀጥታ ምንድነው የምትደረገው ማለት ነው? በኦፕራሲዮን እንድትወልድ ይደረጋል ማለት። ስለዚህ እነዚህ ሁኔታዎች የምጥ ማፋጠኛ መርፌ የሚፈልጉ ወይም ደግሞ የምጥ ማስጀመሪያ መርፌ የሚፈልጉ እናቶች ከዚህ በፊት ኦፕራሲዮን ተደርገው ከሆነ የምጥ ማስጀመሪያ ስለማይሰጣቸው ለማህፀናቸው ጠባሳ የፈጠረ ማህፀን ላይ የምጥ ማፋጠኛ ወይም የምጥ ማስጀመሪያ መርፌ ስለማይሰጥ ቀጥታ ምን እንዲሆኑ ይደረጋል ማለት ነው? ኦፕራሲዮን እንዲሆኑ ይደረጋል። ሌላው ነገር ደግሞ ወይም ደግሞ ፕሮም የምንለው ፕሪማቹር ራፕቸር ኦፍ ሜምብሬን የምንለው በተለይ ወራቸው ከገባ በኋላ የእንሽርቷ ከፈሰሰ በኋላ በ24 ሰዓት ውስጥ ምጥ የማይጀምራቸው እናቶች ከሆኑ አሁንም ከ24 ሰዓት በኋላ ከዚህ በፊት ኦፕራሲዮን ያልሆነች እናት ብትሆን ኖሮ የምጥ ማስጀመሪያ መድኃኒት ይሰጣት ነበር። ነገር ግን ምጥ በ24 ሰዓት ውስጥ መጀመር ካልቻለ ምጥ ማስጀመሪያ ጊዜው ላይ ሲደርስ የሷ ውሳኔ ለሷ የሚወሰነው ውሳኔ ምንድነው የሚሆነው ማለት ነው? በኦፕራሲዮን ማዋለድ ነው የሚሆነው ማለት ነው። ስለዚህ እናቶች አንድ ነገር ልብ ማለት ያለባችሁ በኦፕራሲዮን መውለድ ሳትፈልጉ ወይም ደግሞ እንደ ቀልድ አይታችሁት ኦፕራሲዮን መጀመሪያ ስትሆኑ ለሚቀጥሉት እርግዝናዎች ላይ እንደነዚህ አይነት እድሎችን ልታጡ ትችላላችሁ ማለት ነው። በምጥ ማስጀመሪያ ወይም ደግሞ በምጥ ማፋጠኛ መድኃኒት መውለድ ስትችሉ ከዚህ በፊት ኦፕራሲዮን በመሆናችሁ ምክንያት ብቻ አሁንም ድጋሚ 2-3 ኦፕራሲዮን እንድትሆኑ ያደርጋችኋል ማለት ነው። አንዱ የኦፕራሲዮን ክፋቱ ይሄ ነው። ስለዚህ ኦፕራሲዮን መጀመሪያ አካባቢ ላይ ኦፕራሲዮን ስትሆኑ ለተልካሻ ነገር ኦፕራሲዮን ባትሆኑ ጥሩ ነው ማለት ነው። ይህ ሲሆን ቀጣዩን ደግሞ እኔ አራተኛው ከዚህ በፊት ሲኤስ ወይም ደግሞ ኦፕራሲዮን ማለት ነው ሲኤስ የተሰራበት ምክንያት the previous indication ወይም ደግሞ ምክንያት ማለት ነው። ኢንዲኬሽን ሲኤሱ የተደረገበት ምክንያት ይወስነዋል። ለምሳሌ ከዚህ በፊት አንድ እናት የተሰራላት ኦፕራሲዮን ፊስቱላ ምናምን አጋጥሟት ከሆነ ፊስቱላ ከዚህ በፊት
በመጀመሪያው እርግዝናዋ ስትወልድ በሰላም ወልዳለሁ ብላ ስትሞክር ፊስቱላ አጋጥሟት ያ ፊስቱላ ታክማ ድና፣ ሁለተኛው እርግዝናዋ ላይ ግን ኦፕራሲዮን ከሆነች በፊስቱላው ምክንያት፣ ሶስተኛው ላይ የመጀመሪያው ፊስቱላ ስላለ አሁንም መሰራት ያለበት ኦፕራሲዮን ነው የሚሆነው። ምክንያቱም አሁንም እንደገና ያ ፊስቱላ የመከሰት እድሉ ከፍተኛ ስለሚሆን ማለት ነው። ሌላው ለምሳሌ ተፈጥሯዊ ሊሆኑ ይችላሉ፣ ሰው ሰራሽም ሊሆኑ ይችላሉ። ለምሳሌ ቁመት ለምሳሌ አጭር የሆነች እናት በማጠሯ ምክንያት በቁመቷ ምክንያት ከዚህ በፊት ኦፕራሲዮን የተደረገች እናት ከሆነች አሁን ቁመቷ ሊጨምር አይችልም። ምክንያቱም ተፈጥሯዊ የሆነ ነገር ስለሆነ አሁንም መሰራት ያለበት ኦፕራሲዮን ነው ማለት ነው። ቁመት አንዱ ነው። ሌላው ደግሞ ዲሰቢሊቲ የምንለው ወይም ደግሞ ፊዚካል ዲፎርሚቲ ወይም አካል ጉዳተኞች ማለት ነው። ያ ፊዚካል ዲፎርሚቲ የገጠማቸው ችግር አሁን ተሽሏቸው ካልሆነ በዚያ ምክንያት የተሰራ ኦፕራሲዮን ከሆነና አሁንም ያለ ነገር ከሆነ አሁንም ቀጥታ ኦፕራሲዮን ነው የሚሆኑት ማለት ነው። ለምሳሌ ሌላ ደግሞ ተፈጥሯዊ የሆኑ ደግሞ እነዚህ ኮንትራክትድ ፔልቪስ የሚባል ዲያግኖሲስ አለ። ኮንትራክትድ ፔልቪስ ማለት በተፈጥሮ የዳሌ አጥንታቸው ጠባብ የሆነና ልጅን ገፍቶ ለማውጣት የማያስችል የዳሌ ተፈጥሮ ያላቸው እናቶች ከሆኑ ተፈጥሯዊ ስለሆነ አሁንም የቀጥሎ ያለው በኦፕራሲዮን እንዲሆን ይደረጋል ማለት ነው። አምስተኛው የአቀማመጥ ችግር ከሌለ ወይም ደግሞ ማልፕሬዘንቴሽን ኦፍ ፌተስ የምንለው ማልፕሬዘንቴሽን የአቀማመጥ ችግር በምንልበት ሰዓት የአቀማመጥ ችግር በነገራችን ላይ ከዚህ በፊትም ኦፕራሲዮን ባይሆኑም የአቀማመጥ ችግር ካለ ብዙዎቹ የአቀማመጥ አይነቶች የተለያየ የአቀማመጥ ችግሮች አሉ። ግን ኦፕራሲዮን ያልሆኑ እናቶች ሊወልዱት የሚችሉት የአቀማመጥ ችግርና ኦፕራሲዮን ከዚህ በፊት የሌላቸው እናቶች ሊወልዱት የሚችሉት የአቀማመጥ ችግር ተመሳሳይ አይደለም። ለምሳሌ ይሄ ብሪጅ ፕሬዘንቴሽን የምንለው አይነት ከሆነ አልትራሳውንድ ሲሰላ ከ3.5 በላይ ብዙም ካልሆነ በተለይ ለጀማሪዎች እንደዚህ ከዚያ በታች ከሆነ ከዚህ በፊት ኦፕራሲዮን ከሌላቸው እንደዚሁ እንዲሞክሩ ይደረጋል። እንዲሞክሩ ነው የሚደረገው። መጨረሻ ላይ ችግር እስከሌለ ድረስ እንዲወልዱ የሚሞከርበት ሁኔታ አለ። ነገር ግን ከዚህ በፊት ኦፕራሲዮን ሆኑና አቀማመጡ በዚህ አይነት መልኩ ከሆነ እንዲወልዱ እድል አይሰጣቸውም ማለት ነው። ምክንያቱም ዩተራይን ራፕቸር የሚባለው ነገር ሊያመጣባቸው ስለሚችል ወይም ደግሞ የማህፀን መፈንዳት ለነሱ እድሉ አይሰጥም። እንደዚህ አይነት ችግሮች ይኖራሉ። ግን 100% ከዚህ በፊት ኦፕራሲዮን የሆኑ እናቶች በብሪጅ ወይም ደግሞ በእግሩ የመጣን ወይም በቂጡ የመጣን ጽንስ መውለድ አይችሉም 100% ብለን መወሰን አንችልም። ሊወልዱ ይችላሉ፣ ይወለዱም አሉ። ነገር ግን እድሉን ለመስጠት በጣም ጠባብ ስለሚሆን ባይሞከር ይመረጣል ማለት ነው። ስድስተኛውን ከመናገሬ በፊት እየተከታተላችሁኝ ያላችሁ ላይክ አድርጉ። ላይክ እያደረጋችሁ አብረን እንቀጥላለን። ላይክ አድርጉ። የረሳችሁ ሰብስክራይብ ማድረጉ ላይክ በማድረግ ቀጥሉ። ላይክ እንዳይረሳ። ስድስተኛውን ልንገራችሁ። ስድስተኛው የሷ ፈቃደኝነቱ የሷ ፈቃደኝነት ከዚህ በፊት ያልኳችሁ ከ1 እስከ 5 የዘረዘርኩላችሁ ነገሮች ሙሉ በሙሉ እየተሟሉ ቢሆኑምና ምንም አይነት ችግር የሌለባት እናት ብትሆንም ባለሙያ ወይም ደግሞ ሐኪሟ እነዚህ ችግሮች ምንም ስለሌሉብሽ በምጥ ነው መሞከር ያለብሽ ብሎ ሊያስገድዳት አይችልም። ከዚህ በፊት ኦፕራሲዮን አንድ ጊዜ የወለደች እናት አሁንም በኦፕራሲዮን ነው መውለድ ያለብኝ ብላ የምትል ከሆነ በኦፕራሲዮን የመውለድ መብት አለ። እንደዚሁ ሞክራለሁ ብላ የራሷ ውሳኔ ከሆነ ግን ትችላለች ማለት ነው። እነዚህ ከዚህ በፊት የነገርኳችሁ የዘረዘርኩላችሁ ከ1 እስከ 5 የነገርኳችሁ ነገሮች ሁሉ ሰላም እስከሆኑ ድረስ የመወሰን ሁለቱንም አማራጮች የመምረጥ ሙሉ መብት ይኖራታል ማለት የመሞከር መብት አላት ማለት ነው። she should be volunteer መሆን አለባት። ይሄ ማለት ፍቃደኛ መሆን መቻል አለባት ማለት ነው። ማንም ሊያስገድዳት አይችልም። አንድም እናት ህይወት ለመስጠት ህይወቷን ማጣት የለባትም። ዶክ ሚዲያን ሰብስክራይብ ያድርጉ። ቪዲዮዎችን ላይክ፣ ሼር በማድረግ ይተባበሩ። በእናቶች ጤና ላይ ተግተን እንሰራለን። እናመሰግናለን።